አልተመረመረም ብሩክ ልጁን ያሳድጋል የብሩክ ልጅ ነው ልጁ ስለዚህ ሃይሚ ከዚህ በኋላ ብሩክን እንኳን ታቅፈው ይቅርና አይኑን አታየው ልጁን ያሳድጋል ብሩክ ከዚህ በኋላ ከተኛለሽ እርግጠኛ ነኝ እርግጠኛ የሆንኩበትን ነገር ነው እየነገርኩሽ ያለው እሺ ከሰቀቷ አመለሻትም አሁን ያንቺ ንግግር ይሄ ነው የኔ ንግግር ይሄ ነው እህቴ ነው ግኜ ልናገር የምችለው ይሄ እሺ ልለምንሽ እህትሽ ማለት ነው ይኸውልሽ እህትሽ የማይሆን ነገር ውስጥ ነው እየገባች ያለችው ገብቶሻል ለሷ ማደጋ ነው ያደረገች የጠራኸኝ እኔ አሁን ቤድ ነው የሚሻለው እያደረገች ያለችው ነገር ለሷ ማደጋ ነው እየሰማሽ ነው አይደል ለሷ አታስቢላትም እህትሽ ነች አይደል ለምን አላስብላት እኮ ስለእህትሽ የምታስቢላት ከሆነ ትምጣና ዲኤንኤ እንዲመረመር ታርገ ከዚህ በኋላ እህትሽ ከብሩክ ይተራቅ የማይሆን ነገር ውስጥ እየገባች ነው ሰማሽኛ ከዚህ በኋላ እኔ አንቺ መጥቻለሁ ለማመጥሽም ሲጀመር አንተ የሚመለከት ነገር የለም ገባ ዲኤንኤም ተመረመረም አልተመረመረም ብሩክ ልጁን ያሳድጋል ገባህ አይደል ሃይሚ ሲጀመር ብሩክን እንኳን አቅፋው ልታድር ይቅርና አይኑን አታየውም ከዚህ በኋላ መጥቶ ልጁን ያሳድጋል እሱን ደግሞ ለሷም ቃል ገብቶላታል እያስፈራራሽ ሰላም ውድና የተከበራችሁ የኛ የጨረቃ ፋሚሊዎች እንዴት ናችሁ ያ በጣም ደህና ነን እናንተም ጋር ሁሉ ሰላም ሁሉ ጤና እንደሆነ ተስፋ አደርጋለሁ እንግዲህ ቤተሰቦች ያው እየተፈጠረ ያለውን ነገር አይታችኋል ወደ ቤት አልገባንም በብሩክ ጉዳይ ወደዚህ ወደዛ እያልኩኝ ነው እዩንም እየፈለኳት ነው እዩንም አጥቻታለሁኝ ተደብቃለች ቢኒም ትላንትና ጠርተነው ከነብሩክ ጋር የሆነ ቪዲዮ ከብሩኬ ጋር ተገናኝቷል እሱም አሁን ልጁ ይመርመርልኝ ዲኤንኤ ይመርመርልኝ እያለ ነው ያለው እንግዲህ እሷ በሌለችበት ህፃኑ ልጅ በሌለበት ምን አይነት ዲኤንኤ እንደሚመረመር አላውቅም ብቻ በዚህ ማለት ብሩክ እየተሰቃየ ነው ያለው እውነት ይዞ ሳለ እየተሰቃየ ነው ያለው ሃይሚም ደብሯታል እንግዲህ ዛሬ የተቻለኝን ነገር አረጋለሁ ጀመራውንም እየፈለኳት ነው ከትላንት ከመጣው እናንተ ጋር በቪዲዮ ከመጣው በኋላ እየፈለኳት ነው የለችም እንግዲህ በዚህ መሀል እኔ እየፈራ ያለሁት ዲኤንኤ ምርመራው እንትን እያለች ይመስለኛል ከጀርባ ያለውን ነገር ፌክ ወረቀት እያሰራች ነውና እዩ ይሄ ቪዲዮ ሊደርስሽም ላይደርስም ልታዩ ትችያለሽ በሆነ አጋጣሚ ብቻ እያረግሽ ያለሽው ነገር ደስ አይልም ከድርጊትሽ ተቆጣቢ ባልሽንም በዚህ መሀል አታንከራቸው የሚወድሽ የሚያፈቅርሽ አብረሽ የምንኖር ይባላል በቃ ብሩክ አይሆንሽም ከሌላ ሰው ጋር ህይወት ጀምሯል ሊጋባ ነው ያለው የሰው ህይወት መበጥበጥ ደግሞ ምንም አያደርግም እውነት አለኝ ልጁ የሱ ነው የምትይ ከሆነ ከተደበቅሽበት ወጥተሽ እንዲመረመር ማድረግ ትችያለሽ ይኸውልሽ እዩ በእናትሽ እኔ በጣም ሰልችቶኛል አሁን ባንቺ ጉዳይ እየመጣው እዚህ ጋር ማውራትን በጣም ሰልችቶኛል ወንድሜ ብሩኬ እንዲጎዳ አልፈልግም እየሰማሽ ነው ካለሽበት ወጥተሽ ይመርመር ልጅ የሱ ከሆነ ብሩክም ልጅ አይክድም የሱ ከሆነ ይቀበላል ግን ዝም ብለሽ የሱ ነው ብለሽ ተደብቀሽ ሳለ እኛ ካልተመረመረ ምን ካላለ እንዴት ነው ልናቀም እንችለው እውነት አለኝ ተጎድቻለሁ ትቶኛል ምናምን እያልሽ ነው ሰማለኝ የምታወሪው ወሬ እንደዛ የምትይ ከሆነ ነይና እዚህ ጋር ያለውን ነገር እንወያይበት ተደብቀሽ እውነት አለኝ አይሰራም እዚህ ጋር የሰው ህይወት እየበጠበጥሽ ነው የሰው ህይወት እያመሰቃቀልሽ ነው እንዴ ምን ሆነሻል ባለ እዚህ ጋር ምን ሊሰማት ይችላል ልጅ የሱ ነው እሺ ከዛ ጠፋሽ ብሩክ እምቢ አላለም ይመርመር ነው እያለ ያለው ይመርመር የኔ ከሆነ ችግር የለውም እቀበላለሁ እያለ ነው በዚህ ማል ጓደኛሽንም የሚወድሽን ፍቅረኛ ለምን ታንከራትቻለሽ ያው እሺ ዛሬ ደግሞ እህቷ ቅን ከሆነች መቼም እህቷ የት እንዳለች ታውቃለች ግልጽ ነው እሷን እጠይቃታለሁ እንግዲህ ዛሬ ይደርሳል ዛሬ ነገሩ ይቋጫል ዛሬ እኔ እዩን ካገኘዋት እንደምንም ማሳምኝም ለምኝም ቢሆን ልጁ እንዲቀርብና ልጁ እንዲመረመር እንድታደርግልኝ እንትን እላለሁኝ እህቷ እሺ ብላኛለች የምታገኘኝ ይመስለኛል እንግዲህ ከጧት ጀምሮ እየደወልኩላት ነበር መጣው ብላኛለች እንግዲህ እሷም ከሷ ትንሽ የተሻለች የበሰለች ከሆነች ሴት ነች ቅን የምታስብ ከሆነ እነግራታለሁ ካለችበት ቦታ እሺ እንግዲህ እህቷም እያየዋት ነው እየመጣች ነው እንግዲህ እሷ የሆነ ፍንጭ ሰጠናለች ብዬ አስባለሁ እንጠብቃት እስኪ ሰላም አለ እግዚአብሔር ይመስገን አይደብርሽማ ካሜራ ስላለ አይደብረኝም ችግር የለውም ለጥብቅ ጉዳይ ነበር የፈለኩሽ ዛሬ እህትሽን እዩን ፈልጊያት ነበረ እህትሽን በጥብቅ ጉዳይ እየፈለኳት ነበረ
የጓደኛዬ ብሩክን ታውቂዋለሽ አይደል? አዎ አውቀዋለሁ። ልጁ የሱ ነው ምናምን እያለች ነበርና ዲኤንኤ መርመር ተብሎ አንድ ቀን መጣች። ብቻን ነው ማግኘት የምፈልገው ምናምን ብላ ጠፋች። ከዛ በኋላ አላየናትም፣ የት እንዳለች አይታወቅም። እንደዛ እውነት አለኝ የምትል ከሆነ እናንተ አሁን ለምንድን ነው የምትፈልጋት? ነው የኔ ጥያቄ። ሁለቱም ይገናኛሉ አይደል? መገናኘት ባለባቸው ጊዜና ሰዓት የለችም እኮ ላገኘህ አለችው። ከዛ በኋላ አላገኘችውም፣ የት እንደሄደች አይታወቅም። በዚህ ማለት እናንተ እኮ የምታውቁት ነገር የለም ስለነሱ። እንዴት? እኔ በውስጥ ሚስጥር እንደሚገናኙ አውቃለሁ። እሱ ተደብቆ እንደሚያገኛት እኔ አውቃለሁ። እሱን እኮ የምናውቀው ሕፃኑ ልጅ ሲመረመር ነው አይደል? እናት እሱ ላመነበት ነገር እናንተ ይመርመር እኮ ነው ያለው። ይመርመርና ልጁ ይመርመርና የኔ ከሆነ ችግር የለብኝም እቀበላለሁ ነው እያለ ያለው። ልጁ ተደብቆ ነው ያለው። በዚህ ሰዓት ደግሞ አይሚ እና እሱ እየተጨቃጨቁ ነው። ገብቶሻል? አይሚ ምን ልታስብ ትችላለች? እውነትም የሱ ነው ብላ እኮ ነው እያሰበች ያለች። ተናግሬ ያለው አይደል? የሱ ልጅ ነው። ሌሎችም ሰዎች መጥተው ነበር ጠይቀውኛል። የሱ ልጅ ነው። አንቺ እንዴት እርግጠኛ ሆነሽ ታወሪያለሽ? በዚህ ያክል እኔ የእህቴን ጸባይ ነኝ። እህትሽ ነች እኮ ያንን ነገር አልካት። ያላትን ግንኙነት አውቃለሁ በደንብ ከድሮ ጀምሮ ከመጀመሪያ ጀምሮ የነበራቸውን ግንኙነት በመሀልም ልጅ እንደተፈጠረ ነግራኛለች። የሱ ልጅ እንደሆነ ነግራኛለች። ስለነገረችሽ እውነት ነው ማለት እኮ አይቻልም። እህቴን እኔ አምናታለሁ መቼም። ማንኛውም ሰው እንደሚያደርገው ተደበቀች። እንዲመረመር እኮ አላረገችም። እነሱ እየተገናኙ ነው፣ በውስጥ እየተገናኙ እያወሩ ነው። እኔ እንኳን እዚች ጋር እኮ የእናንተ ነገር ግራ እየገባኝ ካንቺ ጋር ለመከራከር ምናምን አይደለም የመጣሁት። ጀመር እህትሽ ችግር አለባት፣ ቅርታ አድርግልኝና ማለት ነው። ትክክለኛ ሰው አትመስለኝም። ትክክለኛ ሰው ትክክለኛ አይምሮ ያለው ሰው እንዴት እንደዚህ ያደርጋል? እሺ ቀርባ ልጁ ለምን አይመረመርም? ይመረመራል። እነሱ እያወሩ ነው። መመርመር ተሰውራለች። የለችም እኮ ይፈልጋል። ይንገራታል። እሷ ምን ያገኛት አይደል? ይመርመር አላመንኩም ካለ ያገኛታል ምናምን የምትይው ነገር ረፊ በማታውቂው ነገር እኮ ነው የማታውቂው። እንደውም ከኔ በለጠ አንተ ምንም የምታውቀው ነገር የለም እኮ። እሺ ልወቅም አልወቅም አሁን ያለችበትን ንገሪኝና እኔ ያለችበትን ልነግርህ አልችልም። እሺ አሳምኛት፣ እዛውኝና አሳምኛት። ልጁ መመርመር እንዳለበት እውነታው መውጣት እንዳለበት። እውነትም የብሩክ ልጅ ከሆነ ችግር የለም። ብሩክ እኮ እናትየው አባትየውም እኮ ያውቃሉ። እኔ እናንተ ነገር እኮ ነው ግራ እየገባኛል። ቢኒ እንደ ባለቤቷ የሚኒ ልጅ አይደል እንዴ? ጀምረ እሱ ልጅ አይደለም እኮ እና አሁን አንቺ የብሩክ ልጅ ነው እያልሽ ነው እያልኩ ያለው። ታው በደንብ 100% የብሩክ ልጅ ነው። ቢመረመርም የራሱ ልጅ ነው እኮ። እሺ ይመርመር፣ የራሱ ልጅ እንደሆነ ይመርመርና እርግጠኛ ነው። አሁን ዝም ብለሽ የብሩክ ልጅ ነው አይባልም። ሲጀመር አንቺ የምታውቂው ነገር አለ። እኔ ግንኙነታቸውን አውቃለሁ እኮ። የሆነ ሰው ተገናኝ ከወለደች በኋላ ስንቴ ነው እየመጣ እየጠየቀ የሆነ ሰው ተገናኝ የልጁን ሙሉ ነገር ወጪ እየሸፈነ እየሄደ ነው እያገኛት ያለው አይደል? እየመጣ እየጠየቃት ነው። የራሱ ልጅ ላልሆነ ልጅ አንተ የራስ ልጅ ላልሆነ ልጅ ለምን ትደክማለህ? አይምሮ እኮ ካመነበት አያገባኝም ብለህ እኮ ዞር በይ ማለት ትችላለህ አይደል? እንዴት ነው አንቺ እንደዚህ እርግጠኛ ሆነሽ የምታወሪው? እኔ እርግጠኛ ሆኜ የማወራው እኮ ስላጋጠመኝ ነው። እሷ ጋር የሄድኩበት ሰዓት እየመጣ ሲጠይቃት ስለማውቅ ነው። ለምን ተደበቀች? የተደበቀችው ከእናንተ ነው። እኛ ምን እናረጋታለን? እኛ እኮ እየፈለግናት እኮ እናት አንዴ ስም እኛ እየፈለግናት ያለ ነው ልጁ እንዲመረመር ልጁን ይዛልን እንድቀርብ ብቻ ነው። ምንም ማናረጋት። ልጁ አባትየው ይመርመር ካለ እኮ አይመረመርም እኮ ነው እኮ እያልኩህ አይደለም። አባትየው ይመርመር አላለም። እዚች ጋር አምኗል እንዲመረመርለት ነው። እየመጣ ያገኛት ነው። ይኸውልሽ ከእናንተ ተደብቆ ሊመጣ ይችላል። ራሱን ተመርምሮ ራሱ ንጹህ እንደሆነ ግልጽ አድርጎ እዛ ጋር ሃይሚም አለች። ከዛ እንደዛ ካረገ በኋላ ወደ አዲስ አበባ የመመለስ አላማ ብቻ ነው ያለው ብሩኬ። ገብቶሻል አይደል? ትክክለኛ ሰው ትክክለኛ አይምሮ ስላለው ነው እሺ ብሎ የመጣው። ነገ መመርመር ይችላል ሁለቱ ከተስማሙ እኮ። የለችም እኮ እህትሽ የለችም። መጥቶ ያገኛት ሌላ ጊዜ መጥቶ እንደሚያገኛት መጥቶ ያገኛት እኮ። አንቺ አታገናኝም ነው እኔን አገናኝ። እኔ አንተን አላገናኝም። አንተ እኔ እኮ ወንድሙ ነኝ። ምን ሆነሽ ነው? እኔም እኮ ይመለከተኛል በዚህ ጉዳይ። እየሰማሽ ነው አንቺ ለእህትሽ እንደምትከራከሪ እኔም ለወንድሜ እከራከራለሁ። ይሄ ልጅ የብሩክ አይደለም ሲጀመር ነው እንኳን የምትሉ ከሆነ ልጁን አምጡና ይመረመራል። እኔ እኮ አሁንም እኮ እዚህ ጋር እየሰማኝ ነው አይደል? ሳይመረመር ዝም ብለሽ እኮ ነው እንደፈለግሽ ልጁ ነው የሆነ ይገናኛሉ ምናምን። ይሄ ነገር ራሱ ላንቺ አደጋ ነው። እንደዚህ አይነት ነገር አታውሪ ስለማታውቂ ነገር አላወራው። ሲጀመር እየመጣ እያገኛት ሲጀመር ምንድነው የምትለው? እሺ አሁን ምንድነው የምትለው? እኔ አሁን እያልኩ ያለሁት አላገናኘም፣ አንተን አላገናኘም። እሱ ይምጣና ያገኛት፣ ሌላ ጊዜ በሚያገኛት መንገድ ያገኛት።
ለሷ እነግራታለሁ ይመርመር እየተባለ ነው ብዬ ለሷ አስረዳታለሁ። እኛንን እሷን ማግኘት ያለበት አስረዳታለሁ። እኛንን እሷን ማግኘት ያለበት እሱ ሲመጣ ሁለቱ ተነጋግረው መመርመር ካለበት ይመረመራል፣ መመርመር ከሌለበት አይመረመርም። እሷ እኮ ብቻህን ላገኘህ እያለችው ነው እኮ። ታገኘው ሌላ ጊዜ ምን ከማጋነን ያገኛል። ብቻውን ብታገኘው ምን ልታረገው? ምን ታደርገዋለች? እኔ ደስ ያላለኝ ነገር አለ። የልጇን አባት ምን ታደርገዋለች? እሷ ብሩክን ስለምፈልገው ምንም ነገር ልታደርግ ትችላለች። ምን ታደርገዋለች? ከሱ ጋር እኮ ጠላትነት የላትም። ልታሳግተው ትችላለች። ተመልሶ ወደ ሃይሚ እንዳይመጣ ልታደርገው ትችላለች። አንቺ ያልገባሽ ብዙ ነገር አለ። እንግዲህ እኔ የቴን ጸባይ ጠንቅቄ ነው የማውቀው። እንደዚህ አይነት ቆሻሻ አስተሳሰብ እንኳን አላት ብዬ አላስብም። በሁለቱም እንትን ሆነሽ ነው እንትን ማለት አንዱን ወግነሽ ብቻ አይደለም እህት ስለሆነች እኮ አይደለም እያወራሁኝ ያለው። ሌላ ጊዜ መጥቶ እንደሚያወራው መጥቶ ያወራትና ዲኤንኤ አይደል ስትሉ የነበረው ዲኤንኤ ሁለቱ ተነጋግረው መመርመር ካለበት ይመረመራል። አለቀ እኮ። ጊዜ እየገደለን እኮ ነው። በዚህ ማሊ የብሩክ ቤት እየተበጠበጠ ነው። የብሩክ ቤት እየተበጠበጠ ነው። እየሰማሽ ነው። እሷ በተደበቀች ቁጥር ስንተኛ ቀን ነው ይመርመር ካለ ሃይሚም እኮ ማመን ያለ ማመን የራሷ ድርሻ ነው። ራሱ ካመነ እኮ ይመለከታል። እንዴት ሳይመረመር ዝም ብሎ እሱ ፍቃደኛ የሆነው እኮ ራሱን ነፃ ለማድረግ ነው እንጂ አው የኔ ልጅ ነው እና ይመርመርልኝ እኮ አይደለም ብሩክ ያለው። እየሰማሽ ነው። ፍቃደኛ ባያንም የራሱ ልጅ ስለሆነ ማንኛውም ሰው የራሱ ልጅ ካላሉነ እሺ መከራከር እንደ ህፃን መከራከር ትተን ማለት ነው። እናት ወደ ቁም ነገሩ እንግባ። እሺ እህትሽን ምከሪያት ስልሽ ያረጋች ያለችው ነገር ደስ አይልም። አላገናኘም እንኳን ነው ምናምን እነግራታለሁ እኮ አላገናኘም የምትይኝ ከሆነ እዛው ይላል። አንተን ማገናኘት ጥቅሙ ስላልታየኝ አላገናኘም። እሺ እኔን አታገናኝ ግን እዛ ሂጂና መታ ብሩኬም ጋር ሄዳ ብሩኬም ጋር እንድትደውል አድርጊያትና ልጁ እንዲመረመር ችግር የለውም። እኔ አናግራታለሁ እሷን። እስከ መች ነው የምትደበቀው? እሺ እንደዚህ አልተደበቀችም። በቃ ከሱ ጋር በሚስጥር እየተገናኙ ነው። ከምን መደበቅ አይደለም። ከዚህ በኋላ እህትሽ ከብሩኬ ትራቅ። የማይሆን ነገር ውስጥ እየገባች ነው። ሰማሽኛ? ከዚህ በኋላ እኔ አንቺን መጥቻ አልለማመጥሽም። ሲጀመር አንተ የሚመለከት ነገር የለም። ገባ? ዲኤንኤም ተመረመረም አልተመረመረም ብሩክ ልጁን ያሳድጋል። ገባህ አይደል? ሃይሚ ሲጀመር ብሩክን እንኳን አቅፋው ልታድር ይቅርና አይኑን አታየውም። ከዚህ በኋላ መጥቶ ልጁን ያሳድጋል። እሱን ደግሞ ለሷም ቃል ገብቶላታል። እያስፈራራሽ ተመረመረም ብሩክ ልጁን ያሳድጋል። የብሩክ ልጅ ነው ልጁ። ስለዚህ ሃይሚ ከዚህ በኋላ ብሩክን እንኳን ብታቅፈው ይቅርና አይኑን አታየውም። ልጁን ያሳድጋል ብሩክ ከዚህ በኋላ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እርግጠኛ የሆንኩበትን ነገር ነው እየነገርኩሽ ያለው። እህትሽን ከስጠቷ አመለሻትም። አሁን ያንቺ በቃ ንግግር ይሄ ነው? አዎ የኔ ንግግር ይሄ ነው። እህቴን ወግኜ ልናገር የምችለው ይሄ ነው። እሺ ልለምንሽ፣ እህትሽ ማለት ነው ይኸውልሽ፣ እህትሽ የማይሆን ነገር ውስጥ ነው እየገባች ያለችው። ገብቶሻል? ለሷ ማደጋ ነው እያደረገች የጠራኸኝ። እኔ አሁን ብሄድ ነው የሚሻለው። እያደረገች ያለችው ነገር ለሷ ማደጋ ነው። እየሰማሽ ነው አይደል? ለሷ አታስቢላትም። እህትሽ ነች አይደል? ለምን አላስብላት እኮ ስለ እህትሽ የምታስቢላት ከሆነ ትምጣና ዲኤንኤ እንዲመረመር ታርገ። ለኦዲየንስ ለተመልካቾች የምናገረው ነገር ቢኖር ልጁ የብሩኬና የብሩኬ ብቻ ነው። ገባህ አይደል? ከዚህ በኋላ እናንተም እየመጣችሁ እንድታስጨንቁኝ አልፈልግም። አለቀ። የብሩክ ልጅ ነው፣ የማሳደግ ግዴታ አለበት። ልጁን ያሳድጋል። ከዚህ በኋላ እየመጣችሁ ባታስቸግሩኝ ደስ ይለኛል። እሺ ምንም ልትተባበሪኝ አልፈልግም። ምንም ልተባበር አልችልም። እሺ እኔ በራሴ መንገድ የማረገውን አደርጋለሁ። እሺ ከዚህ በኋላ ግን እህትሽ የሆነ ነገር ሆነች ብለሽ መጥተሽ ብትነጫነጪ የብሩኬ ልጅ ነው እናንተ የሚመለከታችሁ ኮኔ መውሰድ ያለብኝን ውሳኔ ወስዳለሁ። እንግዲህ ቤተሰቦች ይኸው እንደምታያት ምንም ልትረዳኝ አልቻለችም። ያለውን ነገር በራሴ መንገድ ጨርሰዋል።